አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ በዝዝት ይበልልኝ። እንግዲህ እንደሚታወቀው ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ነው ሼር ማድረግላችሁ። እናንተም ደግሞ ለሌሎች ሼር እያደረጋችሁ ሌሎች ጋር እንዲደርስ አድርጉ ማለት ነው። በተለይ ከሰዓታት በፊት የለቀኩት ቪዲዮ አለ። እሱን ሊመጡ ለሚያስቡ እህቶቻችሁ ቤተሰቦቻችሁ ሀሳቡን ሼር ብታደርጉላቸው መልካም ነው ብዬ አስባለሁ ማለት ነው። እያዳመጣችሁ ሀሳቡን ሼር አድርጉላቸው ስለሚጠቅማቸው ማለት ነው። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁትኝ ያው ሀጅ አይደለ ሰዓቱ ሀጅ አንድ ወር ከ10 ቀን ምናምን ነው እየቀረ ያለው ማለት ነው። እና ከዚህ በኋላ ዛሬ ሳውዲ አረቢያ ዜና ላይ የሰማሁት ምንድን ነው፣ ከዚህ በኋላ ወደ መካ የሚገቡት ሀጃጆች ብቻ ናቸው። ወደ መካ ከተማ መግባት አይቻልም። ይህ ማለት የመካ ኗሪ የሆናችሁ እንደዚሁም ደግሞ የመካ መኖሪያ ፍቃድ መታወቂያ አይደል የሚባለው በሀገራችን፣ የመኖሪያ ፍቃድ የመካ መኖሪያ ፍቃድ የመካ መታወቂያ ካላችሁ ብቻ ነው መካ ውስጥ መግባት የምትችሉት። ከዚህ ውጭ ያላችሁ ሰዎች ግን ወደ መካ መግባት አይቻልም። ሀጃጆች ብቻ ናቸው የሚገቡት። ሀጅ ከሆነ መግባት ትችላላችሁ። ከሀጃጆች ውጭ ወደ መካ መግባት አይቻልም። ምክንያቱም ሀጃጆችን ነው መካ እያስተናገደች የምትገኘው እየተቀበለች ያለችው። መካ ከተማ በአሁን ሰዓት ላይ አሸብርቃ ደምቃ እየተቀበለች ያለችው ሀጃጆችን ብቻ ነው። እና አላህ ሱብሓነሁ ወተዓላ እኛንም ይወፍቀን፣ አላህ ለሐጅ ያብቃን። ዱዓ አድርጎ እኛንም እስኪ ሐጅ ለማድረግ ያብቃን፣ አላህ ይወፍቀንና ማለት ነው። ሌላው ደግሞ አንዲት እህታችን ወላሂ በጣም ነው ልብ ያዘነው፣ በጣም ነው ልቤም የተሰበረው። አንዲት እህታችን ታስታውሳላችሁ፣ በለብናን በጣም እየተሰቃየ የነበረች እና ያው ስቃዋ ሲበዛባት፣ መቼም አንዳንዴ ይሄ ሚዲያ እኮ በጣም ጥሩ ነገር ነው እና ሚዲያ ላይ ወጥታ ስቃዋን ተናግራ ነበረ። ሚዲያ ሰዎችም ደርሰውላት ነበረ እና ሰዎቹ እንግዲህ ያው ታውቃላችሁ፣ ቢሮ ላይ ችግራችን እንደዚህ ነው ምናምን ብላችሁ ስትናገሩ ቢሮዎች ይሳደባሉ። አርፈሽ ስሪ የራስሽ ጉዳይ። በጣም እጅግ በጣም አስነዋሪ ነገራቶች አሉ። ግን ምናልባትም ሁሉም ላይሆኑ ይችላሉ። ከ195% ግን እንደዚህ ነው ቢሮ ላይ ያለው ስነ ምግባር ማለት ነው። እንደዚሁም ሌላ እህታችን ወላይ ተሰቃየሁ እያለችኝ በውስጥ እያወራች ነበረ እና በቃ ስቃይሽ ከበረታብሽ በቃ ነይ ጥፊ ምናምን ብያን ነበረ እና እኔ ሰው ልስጥሽ ጥፊ ብያን ነበረ እና ትናንትና በኃይለኛው ሴትዮዋ ትደበድባታለች። ከዛም በኋላ በጣም አልቅሼ ቪዲዮ ወሰደችኝ ያለችኝም እህት አለ። ወላይ በጣም ነው ልቤ የተሰበረው ማለት ነው። እና ወደ የዚችኛዋን እህት ልጨርስላችሁና ከዛም በኋላ ለብላል ላይ ነው ያው ታውቃላችሁ፣ አረብ ሀገር ሙቀት አለ። አየሩን ስቀይሩ በጣም ይነስራችኋል፣ ህመም አለ ምናምን ነገር እና የተሰቃየች እንድትመስል አፍንጫዋን እየጎረጎረች ነው የምታደመው ራሷን በራሷ ብለው ተናገሩ። ሐስቢነላህ ወኒዕመል ወኪል። የስደተኞችን ችግር ስደተኛ ሰው ነው የሚረዳው። የስደተኞችን ችግር ማለት ችግሩ የደረሰበት ሰው ነው የሚረዳው ማለት ነው። እና ሐስቢነላህ ወኒዕመል ወኪል። ልጅቷ ተበድላለች። ራበኝ፣ በደሉኝ፣ ደበደቡኝ እያለች ነው። መቼም አንድ ሰው ሳይበደል ተበደልኩኝ አይልም አይደለ? መስራት ትፈልጋለች። ቤት ቀይሩልኝና ልስራ ብላ ሚዲያው ማነው እንትኖችን አናገረቻቸው፣ ቢሮዎቹን። ልጅቷ መስራት ትፈልጋለች። ነገር ግን ቢሮዎቹ ስማችንን ሚዲያ ላይ አውጥተሽ አጥፍተሻል፣ ስለዚህ አሰሪም ብለው እሷን የጎዱ መስሏቸው ወደ ኢትዮጵያ አሳፈሯት ማለት ነው። ሰዎቹ ግን ምንድነው ያሉት? ብራችን ይከፈለን እንጂ ያው ታውቃላችሁ 3 ወር ካልሞላ 3 ወራቸው ካላለቀ ብራቸው ሰዎቹ ይመለስላቸውና ሌላ ሰራተኛ ይሰጣቸዋል። አያችሁ። እሷ ግን ወይ ቤት ይቀየርላታል ወይ ደግሞ ወደ ሀገር መሳፈር ትችላለች። ሰዎቹ ምንድነው ያሉት? ብራችንን ቢሮ ይስጠን እንጂ እኛ እሷ እዚህም መስራት ተፈለገ የተስራ ሀገሬም ልግባታ ላይ ትግባ፣ ስለሷ አይመለከተንም። ለቢሮ ያወጣነውን ብር ግን ይመለስልን ያሉት ማለት ነው አረቦቹ። እና
እነዚህኞቹ ደግሞ ቢሮዎቹ ደግሞ ስማችንን በሚዲያ ስላስጠራሽ እዚች ሀገር አሰሪያትን ብለው ወደ ኢትዮጵያ አሳፈሯት። ሐስቢናላሁ ወኒዕመል ወኪል። አንዳንዴ ጉልበተኛ እንመስላለን ለራሳችን ማለት ነው፣ ግን ከጊዜ በላይ ጉልበተኛ የለም። ጊዜ ጠብቁ። እያንዳንዳችሁ በድሃ ላይ ጢባጥቤ የምትጫወቱ ሰዎች ጊዜያችሁን ጠብቁ። ጊዜ ይከፍላል። ጊዜ ሁሉን እኩል ያደርጋል። ችግር የለውም። እና በጣም ነው ልቤን የሰበረችው ማለት ነው። ማለት ኢንሻአላህ ሀገሯ ላይ አላህ ምን ያሰበላት ነገር እንዳለ አታውቅም። ደግሞም እኮ በሰላም ህይወትን ይዞ መግባት በራሱ ትልቅ ነገር ነው። ወላሂ ነው የምላችሁ። በአሁን ሰዓት ላይ ህይወታችሁን በሰላም ይዛችሁ መግባት ትልቅ ነገር ነው። ምክንያቱም ሞተች፣ በቃ እንደዚህ ከሆነች በጣም መንሰባው በጣም ጆሮአችንን የሚዘገንን ነገር ነው እየሰማን ያለ ነው። እና በሰላም መግባቷ በራሱ ለእኔ ትልቅ ነገር ነው ብዬ ነው የማስበው። በሰላም ከቤተሰብ ጋር መገናኘቱም ኢንሻአላህ ያው የሰው ቤት ነው። ነገ ደግሞ ተሰዳ መስራት ትችላለች ጤነኛ ከሆነ ማለት ነው። ሌላኛዋ እህታችን ደግሞ እንደዚሁ በጣም ክፉ ናቸው ሰዎቿ የምትሰራበት። ከዛም በኋላ ቢሮ ብታናገር ምን ብትል እምቢ አሏት። ሊመልሱላት ፈቃደኛ አይደሉም። ከዛም በኋላ በጣም እንትኑ ስቃው ሲበዛባትና ሲበረታባት በቃ ከዚህ በኋላ ምን ማድረግ አለብኝ ብዬ ወሰንኩ አለች። ልውጣና ፖሊስ ይዞኝ ምናልባት ፖሊስ ታገኘኝ ወደ ሀገር ያስገባኛል ብላ ትወጣለች። ከዛ ስትወጣ ፖሊስ እንዳለችው ፖሊስ ያገኛታል። ፖሊስ ያገኛት በዛ ላይ ቋንቋ አችልም ምናምን በጣም ብዙ ነገር አለና ከዛ ያ ፖሊስ ደግሞ እኔ ጋር አሳፍረኝ ወደ ሀገር መግባት ነው የምፈልገው ምናምን ወደ ሀገር ምገባበት እንትን በልልኝ ስትለው ከዛም በኋላ እኔ ቤት ስሪ ረመዳን ስለነበረ ሰዓቱ ረመዳንን አሰሯት። ጠይብ እዛም ክፉ ናቸው። ረመዳንን አሰሯት። ረመዳንን አሰርተው ለቢሮ ይሰጧታል ወስደው ማለት ነው። ያ ቢሮ ደግሞ መልሶ ሌላ ቦታ ለጊዜው ማለት ነው ወደ ሀገር ሊያሳፍረዋል ለጊዜው። እነዛ ሰዎች ደግሞ በጣም አረመኔ ናቸው፣ አረመኔ። ከዛም በኋላ ይደበድቡኛል አለች። ምግብ የለም ምግብ አይሰጡኝም ምናምን እያለችኝ እያወራች ነበረ። እና እህት አለም በቃ ትናንትና ነው ያወራ ነው። እህት አለም በቃ እንደዚህ ከሆነ እኔ ሹፌር ላገናኝሽና ወስኝና በቃ ጥፊ ያልኳት ማለት ነው። የእሷን ህይወት ለማትረፍ አንደኛ እንትኖቹ አልተባበሯትም፣ ቢሮዎቹ አልተባበሯትም። ስለዚህ በቃ ህይወትሽን ለማትረፍ በቃ ጥፊ እና ነይ ቶሎ ምናምን አልኳት ማለት ነው። ለላከልሽ የሚመችሽ ሎኬሽን መላክ የምትችይ ምናምን ከሆነ ምናምን ስላት ከዛም በኋላ ምን አለች? በቃ አሁን በኃይለኛው መታችን። ቢሮውም ላይ ደውዬ አልቅሼ ነበረ። በቃ አሁን በራሷ ወደ ቢሮ ልወስደኝ ነው ምናምን ብላ በቃ ቢሮ ሄጃለሁ ምናምን ብላ ሪከርድ አደረገችልኝ ማለት ነው። ወላሂ በጣም ብዙ ግፍና መከራ አለ። በጣም እጅግ በጣም የሚዘገንን ማለት ነው። ግን ሐስቢነላሁ ወኒዕመል ወኪል። አላህ የይዲህ አምላክ እሱ ይድረስላችሁ። ወጥቶ ተመቅረት አላህ ይጠብቃችሁ። እቶቼ ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። እኔ ሌላ ምንም የምለው ነገር የለኝም። ሀቂቃ በጣም ነው ሁሉ ነገር እየበዛ የመጣው። ሁሉ ነገር ከአቅም በላይ ሆነ ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። ወሬ አላብዛባችሁ። ወጥቶ ተመቅረት አላህ ይጠብቃችሁ። ያሰባችሁትን ሁሉ አላህ አሳክቶላችሁ በሰላም ለሀገራችሁ ያብቃችሁ። እህቶቼ አይዟችሁ፣ በርቱ። ለኸይር ነው ብቻ አላህ ሰላም ያደርጋችሁ። እንደዚህ ሆኖ ሰላም ጤና አላህ ይስጣችሁ። አደራውን እንደው በማችሉን ነገር አይፈትናችሁ ያ ረብ።